የፈታሁበት ታላቅ ስምህን የዳንኩበት ስምህ ኢየሱስ ሲቀደስ ስልጣን ያገኘሁበት ኃይልን የያዘው ስምህ ይባረክ ለዘላለም አሜን። ብሩክ ይሁን። አጥማቂ ነኝ ብለህ ግን በጌታ በኢየሱስ ስም የማታጠም በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስ ስም የምታደርግ አይደለም። አሁን መዘመር ስለቻልክ ምናምን በትሩን ይዘህ እንዲህ ምናምን በረዶ ስላወረድክ ምናምን የሆነ ነገር ጓጉንቸር ስላመስመጣ በበትሩ ከግብፅ ወጣ መስሎ ከሆነ አልወጣህም። ሰው በክርስቶስ እያመነ እንዲመስለው ብቻ አፍዝ አደንግዝ አድርገው አምናሃል እኮ በቃ ካመንክ እኮ በቂ ነው እየተባለ ኖ እንደሱ ብቻ አይደለም። እንግዲህ ቅድም ሰላም ያላልኳችሁ ሁላችሁንም በጌታ በኢየሱስ ስም ሰላም ብያችኋለሁ። ዛሬ የማነብላችሁ የመጽሐፍ ቅዱስ ክፍል በቆላስይስ ምዕራፍ 1 ላይ ያለ ቃል ነው። ቆላስይስ ምዕራፍ 1 ቁጥር 1 እና 2 አነባለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ፣ ጢሞቴዎስም ወንድሙ፣ በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ይላል። ሐዋርያው ጳውሎስ ለማን ይህንን መልእክት እንደሚያድረስ እንግዲህ መልእክቱ የሚደርሰው ለማን እንደሆነ የጻፈው ለማን እንደሆነ እያመለከተ ያለበት ክፍል ነው። በጣም ወሳኝ ነው። ምክንያቱም አንድ ሰው የማይገባውን ነገር ወይም ለሱ ያልተጻፈለትን ነገር እያነበበ ቢውል ምንም አይጠቅመው እና እዚህ ሐዋርያ ጳውሎስ ይህን ነገር አድሬስ የሚያደርገው ለማን እንደሆነ፣ ለማን እንደሚመለከት፣ ለማን እንደሚጽፍ ያሳየበት ነው። እግዚአብሔር ይመስገን። ብዙ ሐሳቦች እዛ ጋር አሉ። እግዚአብሔር ይመስገን። ስለ እግዚአብሔር ፈቃድ ያነሳል፣ ስለ እሱ ሐዋርያነትም ያነሳል፣ ስለ ጢሞቴዎስም ያነሳል። እግዚአብሔር ይመስገን። በቆላስይስ ለሚኖሩ ቅዱሳን ይልና በክርስቶስ ለታመኑ ወንድሞች ይላል ማለት ነው። እነዚህ በቆላስይስ የሚኖሩ በቅዱሳን እና ደግሞ በክርስቶስ ለታመኑ ወንድሞች ይላል። ይሄ በክርስቶስ የታመኑ የሚለው ነገር መታመን የሚለው ብዙ ትርፍ አለው መጽሐፍ ቅዱስ ውስጥ። በክርስቶስ መታመን የሚያመጣው ትርፍ አለ። አንዳንድ ቃሎችን እስኪ እንይ። በክርስቶስ መታመን፣ በክርስቶስ ለታመኑ ወንድሞች ነው የሚለው። ስለዚህ በክርስቶስ ያልታመኑ ይህንን ቢያነቡ ለሌላ ሰው የተጻፈ ደብዳቤ እንደ ማንበብ ነው የሚቆጠረው። መጽሐፍ ቅዱሳችንን አንድ ቦታ ላይ በሌላ ክፍል ላይ ብንከፍት ምን የሚል ቃል ታገኛላችሁ? እግዚአብሔር ይመስገን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በክርስቶስ ኢየሱስ ለእግዚአብሔር ደስ የሚያሰኝን መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። መጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏልና ይላል። እግዚአብሔር ይመስገን። ስለዚህ እነዚህ በክርስቶስ የታመኑ ወንድሞች ሲባል በክርስቶስ መታመን የሚባለው ነገር ዝም ብሎ የሆነ በሱ ላይ እምነት ማሳደር ማለት ብሎ አይቆምም። በክርስቶስ መታመን ማለት የማያፍር መሆን ማለት ነው። በእርሱ የሚያምን ምን አይልም ይላል? አያፍርም ይላል። ስለዚህ በክርስቶስ ማመን ማለት በቃ ክርስቶስ ታማኝ ነው ብለህ ማወቅ ማለት አይደለም። እንደዛ ብቻ ማለት አይደለም። በክርስቶስ የማመን እድል ሰው ሲያገኝ ምን ማለት ነው? የማያፍር መሆን ማለት ነው።
በቃ እሱን ይዤ እሱን አምኜ አላፍርም። ከፍታ ሊኖር ይችላል፣ ዝቅታ ሊኖር ይችላል። በዚህ ዓለም ላይ ያሉ ብዙ ነገሮች ሊኖሩ ይችላሉ። ነገር ግን በክርስቶስ የሚያምን አያፍርም። ስለዚህ ይህንን ደብዳቤ ሐዋርያ ጳውሎስ ሲጽፍ ዝም ብሎ ለማንም የሚል አይደለም። እንትኑ ደብዳቤው አንዳንድ ደብዳቤዎች አሉ to whom it may concern ይላሉ። የሆነ ለሚመለከተው ሁሉ እንደማለት ነገር ነው። እንዲያውም እሱም ለሚመለከተው ሁሉም ትንሽ እንትን አለው። የሆነ ለሚመለከተው ሁሉ የሚለውም የሆነ አቅጣጫ አለው። እንዲሁ ዝም ብሎ ለማንም የሚል ደብዳቤ አይጻፉም። ለሚመለከተው ሁሉ ይላሉ። ማንም ዝም ብሎ ወስዶት ምንም ስለማይጠቅመው ማለት ነው። እግዚአብሔር ይመስገን። ለሚመለከተው ሁሉ ሐዋርያው ጳውሎስም እዚህ ጋር ያለውን መልእክት ይሄ መልእክት የተጻፈው በክርስቶስ ለታመኑ ወንድሞች ነው አለ። እግዚአብሔር ይመስገን። በክርስቶስ መታመን ምን ጥቅም አለው ያን እንደሆነ በክርስቶስ መታመን ወደማናፍርበት ህይወት ውስጥ በእሱ በታመን ቁጥር የማናፍር ወደምንሆንበት ደረጃ ነው እንግዲህ የሚወስደን ማለት ነው። ሌላም አንድ ቃል ባነብ ይሄ በእርሱ ማመን የሚለው ነገር ትንሽ እግዚአብሔር ይመስገን ጠለቅ እያለን ብንሄድ እግዚአብሔር ይመስገን በመዝሙረ ዳዊት 125 ላይ እግዚአብሔር ይመስገን ወደዛ ደረጃ ወደ መታመን ደረጃ መድረስ ትልቅ ዋጋ ያለው ነገር ነው። እግዚአብሔር ይመስገን። ችግሩ በእሱ የታመኑ መሆናችን ምልክቱ ምንድነው ነው። እዛ ላይ እንመጣበታለን። ምልክቱ ላይ እንመጣለን። አሁን እዚህ መዝሙር 125 ሰው ሁሉ ይወደዋል። ምን ይላል መዝሙር 125? በእግዚአብሔር የታመኑ እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው። ተራሮች በኢየሩሳሌም ዙሪያ እንደሆኑ ከዛሬ ጀምሮ እስከ ዘላለም እግዚአብሔር በሕዝቡ ዙሪያ ነው። እግዚአብሔር ይመስገን። በእርሱ የታመኑ ለዘላለም እንደማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው ይላል። በእርሱ የታመኑ እግዚአብሔር የተመሰገነ። መታመን የሚለውን ነገር እያመጣ ማለት ነው። ከብዙ ነገር ጋር ነው የሚገናኘው። ለምሳሌ መታመንን ከመንፈስ ቅዱስ ጋር ያገናኘዋል። ጌታ ኢየሱስ በዮሐንስ ወንጌል ላይ ሲናገር በእርሱ የሚያምን በሚለው ቦታ ላይ እንደዚህ ብሎ ያመጣዋል። እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ይህንን ደግሞ እንዴት ያደርገዋል? ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። እሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። ስለዚህ በእርሱ ሲታመን በክርስቶስ ማመን የሚለው ነገር የሚያመጣው ነገር በእርሱ የሚያመን አያፍርም። በእርሱ የሚያመን ሊቀበሉ ስላላቸው ስለ መንፈስ ተናገረ። በእርሱ የሚያመን ለዘላለም እንደማይታወክ እንደ ጽዮን ተራራ ናቸው። እግዚአብሔር ይመስገን። በእርሱ የሚያመን በእርሱ ብዙ ነገሮችን ልናይ እንችላለን። አሁን ብዙ ጊዜ የሚጠቀሰው ዮሐንስ ወንጌል ምዕራፍ 3 ላይ ለምሳሌ በእርሱ የሚያመን ምንድን ነው የሚሆንለት? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። እግዚአብሔር ይመስገን። ስለዚህ በክርስቶስ ማመን ምን አለበት? እዛ ውስጥ የዘላለም ሕይወት አለበት። በክርስቶስ ማመን ምን አለበት? አለማፈር አለበት። በክርስቶስ ማመን አለመታወክ አለ። የማይታወክ ለዘላለም እንደሚኖር እንደ ጽዮን ተራራ ናቸው አለ። እግዚአብሔር የተመሰገነ። ደስ ይላሉ እነዚህ ነገሮች። በእርሱ የሚያምኑ ምን ይቀበላሉ? የሕይወት ውሃ ወንዝ። በእርሱ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። እነዚህ ሁሉ በጣም ደስ የሚሉ ነገሮች ናቸው። እግዚአብሔር ይመስገን። ብዙም የክርስትና ቤተሰቦችም ሌላም ከክርስትና ውጭ ያለም ሰው ይህን አይጠላም። የማያፍር ህይወት በቃ በሚለው ነገር በሚያቀደው ነገር የማያፍር ሆኖ መገኘትን የሚጠላ የለም። እግዚአብሔር ይመስገን። በእርሱ የሚያምን ነው ግን አያፍርም የተባለ።
እግዚአብሔር የተመሰገነ ነው። በራእይ መጽሐፍ ምዕራፍ 17 ላይ ደግሞ ከድል ጋር ያገናኘዋል። ራእይ መጽሐፍ ምዕራፍ 17 ከድል ጋር ያገናኘዋል። በዚህ ሁሉ ብዙ ክርስቲያኖች መጽሐፍ ቅዱስን የሚያውቁ ይስማማሉ። እግዚአብሔር ይመስገን። ችግሩ የሚኖረው ልክ ወደ ምልክቱ ስንመጣ ነው። በእርሱ የሚያምኑ ምልክታቸው ምንድን ነው ወደሚለው ላይ ስንመጣ እዛ ላይ ነው ችግር ያለው። እመጣበታለሁ ወደ በኋላ ላይ። ራእይ መጽሐፍ ምዕራፍ 17 ቁጥር 14 ላይ እንዲህ ይላል፣ እነዚህ በጉን ይወጋሉ፣ በጉ የጌቶች ጌታና የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል፣ ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ ይላል። እግዚአብሔር የተመሰገነ ነው። በዳንኤል መጽሐፍ ላይም ስታየው በእርሱ የታመኑትን ያዳነ ተብሎ የተጻፈ ዳንኤል መጽሐፍ ምዕራፍ 3 ላይ በእርሱ የታመኑት ምን አደረጋቸው? አዳናቸው ይላል። ስለዚህ በእርሱ መታመን የሚባለው ከድል ጋር ይገናኛል፣ ከአለማፈር ጋር ይገናኛል፣ የሕይወት ወንዝ ከመቀበል ጋር ከመንፈስ ቅዱስ ጋር ይገናኛል። እግዚአብሔር የተመሰገነ ይሁን። ካለመታወክ ጋር ይገናኛል። ስለዚህ በክርስቶስ ሐዋርያ ጳውሎስ ይጽፍላቸው ልክ እንደ ርዕስ አድርጎ አድሬስ ሲያደርግላቸው የቆላስይስ ሰዎችን አድሬስ ሲያደርጋቸው ምን አላቸው? ለቅዱሳን በቆላስይስ ስለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች አለ። በክርስቶስ ለታመኑ። ስለዚህ በክርስቶስ ያልታመኑ ይህንን ነገር ቢቀበሉት አይጠቅማቸውም። እግዚአብሔር የተመሰገነ ይሁን። በክርስቶስ ግን የታመኑ ለመሆናቸው ምልክት ምንድን ነው? እንዴ ይህንንማ ሁላችን እናውቀዋለን አይደለም ወይ? በክርስቶስ መታመን ምን ምርጫ አለው? በእርሱ የሚያምን ምን አያፍርም፣ በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው ተብሎ ተጽፏል። ስለዚህ በእርሱ ስታመን የዘላለም ሕይወት አለ። በእርሱ ስታመን አታፍርም፣ በእርሱ ስታመን አትታወክም፣ በእርሱ ስታመን ድል አለ። እግዚአብሔር የተመሰገነ ይሁን። እንዲያውም በሐዋርያት ሥራ ምዕራፍ 10 ላይ ቁጥር 43 ላይ ደግሞ ስታነቡ በእርሱ የሚያምኑ በስሙ ንስሐና የኃጢአት ስርየት እንዲቀበሉ ነቢያት ሁሉ ይመሰክሩላቸዋል ይላል። እግዚአብሔር የተመሰገነ ይሁን። ይህንን ሐዋርያው ጳውሎስ የሚጽፍላቸው የቆላስይስ ሰዎች ግን እዚህ ላይ ነው አሁን ትልቁ ጉዳይ አለ። ሁሉም ሰው እንዴ እኛም በክርስቶስ ነው ምናምን፣ ልክ ነው፣ በክርስቶስ የሚያምን አያፍርም ይላል። ሁሉም በየተለያየ አቋም በተለያየ ቤተ እምነት ውስጥ ሆኖ ማለት ነው። በክርስቶስ የማያምን ይሄ ምን ግልጽ አይደለም እንዴ? እኛ ሁላችን እንደዛ ነው የምናምነው። ውሸት ነው፣ ውሸት ነው። በክርስቶስ የታመኑ ምልክት አላቸው። እንትኑን አይደለም። አሁን በክርስቶስ የታመኑ አያፍሩም ሲባል አሜን። በክርስቶስ የታመኑ የዘላለም ሕይወት ያገኛል። በእርሱ የሚያምን የዘላለም ሕይወት አለው። አሜን። ይኸው በእርሱ የሚያምኑ አይታወኩም፣ በእርሱ የሚያምኑ የሕይወት ወንዝ ከሆዱ ይፈልቃል ብሎ ጮኸ። እግዚአብሔር የተመሰገነ። በእርሱ የሚያምኑ ድል ያደርጋሉ የሚለውን ሁሉ ሰው ይወደዋል። ግን በእርሱ የታመኑ በክርስቶስ ለታመኑ ወንድሞች ተብሎ የተባለላቸው የቆላስይስ ሰዎች ምን ተብሎላቸዋል መሰላችሁ? ቆላስይስ መጽሐፍ እዛው መጽሐፍ ላይ እንደዚህ ይላቸዋል። ቆላስይስ ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት አላቸው። እነማንን ነው እንደዚህ ያላቸው? ሃይማኖት ያላቸውን ሁሉ፣ ሃይማኖት አለን ያሉ ሁሉ፣ ሃይማኖት አለን ብሎ መጽሐፍ ይዘው የሚዞሩ ሁሉ፣ ሃይማኖት አለን ብሎ በየአካባቢው በየሰፈሩ በጠቅላላ እንደ ጥሩ ሱቅ ዝም ብሎ በየቦታው ጥሩ ስም እየሰጡ ለሚከፍቱ ሁሉ ነው አይደለም። በቃል ቢሆን ወይም በሥራ የሚያደርጉትን ሁሉ በጌታ በኢየሱስ ስም የሚያደርጉ ናቸው። ፈተናው እዚህ ጋር
እኛም በክርስቶስ ነው የምናምነው፣ እኛም በክርስቶስ ነው የምናምነው ይባልና ከዛ በኋላ እስኪ በኢየሱስ ክርስቶስም የምታደርጉት ነገር ምንድን ነገር ነው ንገሩኝ ስትሉ፣ አይ በኢየሱስ ስምማ አጋንንት በኢየሱስ ስም ይወጣል። እሺ ሌላስ? ታምራት በኢየሱስ ስም፣ ፈውስ ሲያስፈልግ በኢየሱስ ስም። ሌላስ? አይ ያው አንዳንድ ነገር ደግሞ ያው በኢየሱስ ስም ማይደረግ አለ ስትል እዛ ጋር ያበቃል። እነዚህ በክርስቶስ የታመኑ የሚባሉት የሚያደርጉትን ሁሉ በጌታ በኢየሱስ የሚያደርጉ ናቸው። እየመረጡ የሚያደርጉ አይደለም። አንዳንድ ነገር በኢየሱስ ስም፣ አንዳንድ ነገር ደግሞ በሌላ የሚያደርጉ አይደለም። እግዚአብሔር ይመስገን። ፈውሱም በኢየሱስ ስም ነው። ታምራቱ በኢየሱስ ስም ነው። ጥምቀቱም በኢየሱስ ስም ነው። ለእነማን? በክርስቶስ ለታመኑ ቅዱሳንና ወንድሞች። እናንተ በቆላስያስ የምትኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች። ቅዱሳን እና በክርስቶስ የታመኑ በቃል ቢሆን ወይም በሥራ የሚያደርጉትን ሁሉ በጌታ በኢየሱስ ስም የሚያደርጉ ናቸው። ሁሉን ነገር በቃልም ሆነ በሥራ የሚደረገውን ሁሉ በኢየሱስ ስም ማድረግ እያስጠላህ በቃል ቢሆን ወይም በሥራ የምታደርገውን ሁሉ በጌታ በኢየሱስ ስም ማድረግ እያስጠላሽ ግን በክርስቶስ ታምኛለሁ የሚባል ነገር አይሰራም። እሱ አፍዝ አደንግዝ ነው። ዝም ብሎ አደንዝዘውሃል፣ አደንዝዘውሻል። ዝም ብሎ በቃ ዝም ብለሽ አንቺ ክርስቶስን ተቀበለሽ ቁጭ በይ። በቃል ቢሆን ወይም በሥራ የምታደርገው እሱ አያስፈልግም። ፈውስ ኢየሱስን ስም ከፈለግሽ ፈውስ ምናምን ሲፈለግ አጋንንት ምናምን እሱን አንዳንዴ እንቅፋት ሲመታሽ በኢየሱስ ስም በይ። በተለይ ጥምቀት ላይማ አይሆንም ካለ አልቋል። እሱ አፍዝ አደንግዝ ይባላል። ማደንዘዣ ነው። ሰው በክርስቶስ እያመነ እንዲመስለው ብቻ አፍዝ አደንግዝ አድርገው አምናሃል እኮ በቃ ካመንክ እኮ በቂ ነው እየተባለ ኖ እንደሱ ብቻ አይደለም። በቃል ቢሆን ወይም በሥራ የምታደርገውን አንዳንዱን አይደለም፣ 100ውን አይደለም፣ 1000 አይደለም፣ 1,000,000 አይደለም፣ ሁሉ በጌታ በኢየሱስ ስም አድርጉታል። ሐዋርያቶች እኮ ይህን እኮ የምታየው አጋንንት ገጥሟቸዋል፣ በኢየሱስ ስም ሲያወጡ አይተናል። ፈውስ የሚያስፈልጋቸውን በኢየሱስ ስም ሲፈውሱ አይተናል። ሐዋርያት ሥራ ምዕራፍ 16 ብታነቡ አጋንንት ያደረባትን ሴት በጌታ በኢየሱስ ስም ብሎ ሲያስወጡ አይተናል። ያ በመቅደስ አካባቢ ሲመላለስ የነበረው የታመመን ሰውዬ በጌታ በኢየሱስ ስም ብሎ ከሽባነቱ ሲፈወስ አይተናል። የሚጠመቁ ሰዎች ሲኖሩም በጌታ በኢየሱስ ስም ሲጠመቁ አይተናል። ሁሉን ነገር ነው የሚደረግ ነገር ሁሉ የሚደረግ ነገር የምታደርጉትን ሁሉ ነው። ስለዚህ የሚደረግ ነገር ሁሉ በጌታ በኢየሱስ ስም ይደረጋል። እነማን ጋር? በክርስቶስ የታመኑ ቅዱሳንና በክርስቶስ የታመኑ የተባሉት ናቸው። ቅዱሳንና በክርስቶስ የታመኑ ምን ያደርጋሉ? በቃል ቢሆን ወይም በሥራ የሚያደርጉትን ሁሉ በጌታ በኢየሱስ ስም ያደርጋሉ። ስለዚህ ሁሉን በጌታ በኢየሱስ ስም ወደ ማድረግ ደረጃ ሳትደርስ በክርስቶስ ነው የታመንኩት የሚባል ነገር የለም። መጽሐፍ ቅዱስ አያውቀውም። ዝም ብሎ በሌላ ነገር ተታለሃል ወንድሜ፣ በሌላ ነገር ተታለሻል። በክርስቶስ አምነሻል የተባለላቸው ሰዎች በክርስቶስ የታመኑ የተባለላቸው በጣም የሚገርማቸው የቆላስይስ ላይ እኮ እንደዚህ ተብሏል። ምን ተብሏል? በክርስቶስ የታመኑ ቅዱሳንና ተብሏል። ቅዱሳንና በክርስቶስ የታመኑ ወንድሞች ተብሏል። እግዚአብሔር ይመስገን። እግዚአብሔር እኮ ስለኛ ምንድን ነው የሚለው? ቅዱሳንና በክርስቶስ የታመኑ ብሎናል ብሎ እንዴ! ለእነኚህ እኮ ቅዱሳንና በክርስቶስ የታመኑ ወንድሞች የተባለላቸው እኮ በቃል ቢሆን ወይም በሥራ የሚያደርጉትን ሁሉ በጌታ በኢየሱስ ስም እንዲያደርጉ እኮ የፈቀዱ ናቸው።
በቃል ቢሆን በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም ማድረግን የማይጸየፉ ናቸው። እስኪ አስቡት። ፈውስና ታምራት በኢየሱስ ስም ሆኖ ጥምቀት በሌላ ቢሆን ኖሮ እንዴት በቃል ቢሆን በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ ይባላል? እንዴ አንዳንዱን ነው እኮ መባል ያለበት አይደል እንዴ? የማይደረግ በኢየሱስ ስም የማይደረግ አንዳንድ ስላለ ሁሉ እግዚአብሔር የተመሰገነ ይሁን። አሁንማ እንዲያውም አድራጊ ተጠማቂው በኢየሱስ ስም እያለ አድራጊው አጥማቂው በኢየሱስ ስም አይልምም እኮ ተጀምሯል እኮ። ዘንድሮ እኮ ብዙ ነገር ነው እኮ የምትሰሙት። ጉድ ነው ያለው እኮ፣ የጉድ ነው የሚሰማ ያለው። ለምን? ከዚህ ሁሉን ማድረግ የሚባል ነገር ውስጥ እንዳይገባ። ይሄ ሁሉን ማድረግ ከሌላም ነገር ጋር ይገናኛል። እሷን ከላይ እዛው ቆላስይስ መጽሐፍ 3 ላይ የአንድ የሌላ ችግር ምልክት ነው። ምን ይላል? ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ከማለቱ በፊት ምን አለ? የእግዚአብሔር ቃል በሙላት ይኑርባችኋል። የእግዚአብሔር ቃል በሙላት ያለባቸው ናቸው። በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ ስም የሚያደርጉት። ስለዚህ ምልክት ነው። በክርስቶስ ለማመናችን በክርስቶስ የሚያምኑ ቅዱሳንና በክርስቶስ የታመኑ ለመሆናችን ምልክት ነው። ምናችን? በቃል ቢሆን ወይም በስራ የምናደርገውን ሁሉ በጌታ በኢየሱስ ስም መደረግ አለበት ብለን ማወጃችን፣ መመስከራችን በክርስቶስ ለማመናችን ለመታመናችን ምልክታችን ነው። አሁን እሱን ነው መጠቀም የሚፈልገው። ኖ አንዳንዱ ብቻ ይበቃል ይሉናል። አንዳንዱ ብቻ ይበቃል። በኢየሱስ ስም ታምራት አውጡበት፣ ታምራት ይደረግበት፣ አጋንንት ይውጣበት፣ ፈውስ ይደረግ። ጥምቀቷን ግን ተዋት፣ በኢየሱስ ስም አይደረግ ይላሉ። ምን ልታረጉን ፈለጋችሁ? ከዛ በኋላ በክርስቶስ የታመኑ ወንድሞች እንባላለን። ቅዱሳንና በክርስቶስ የታመኑ የተባሉት እኮ በቃል ቢሆን ወይም በስራ የሚያደርጉትን አንዳንዱን የሚያደርጉት አይደሉም እኮ፣ ሁሉን የሚያደርጉ ናቸው። እግዚአብሔር ይመስገን። ይሄ ደግሞ የሚገባ የእግዚአብሔር ቃል በሙላት ሲኖርብህ ነው። ያው ሁል ጊዜ መቼም ይህንን ነገር መናገር ማስታወስ በጣም አስፈላጊ ነገር ነው። ይሄ የፈውሱ ጉዳይ የታምራቱ ጉዳይ እየቀለላቸው የጥምቀቱ ጉዳይ ላይ እንዳይቀል የሆነበትን ምክንያት ስታስቡት በጣም ይገርማል። የመጨረሻ ጉዳይ ነው እሱ። እንግዲህ መጽሐፍ ቅዱስ እንደሚነግረን የእስራኤል ከግብፅ መውጣት የክርስትና ጉዞ ምልክት ነው። በዛ በትር እግዚአብሔር ለሙሴ በሰጠው በትር ብዙ ታምራቶች ተደርገዋል። ውሃው ጋር ሲደርሱ ቅያሬ ያለ መሰላቸው። ውሃው ጋር ደረሱና ቆሙ። ከዛ መጮህ ጀመሩ። ወደ ሙሴ ላይ ይጮሃሉ ይላል መጽሐፉ። በቃ እዚህ በምድረ በዳ ይኸው እዚህ ጋር ምን አለ በተገዛ ኖሮ ይኸው መጡብን ሆነ፣ ጩኸት ሆነ። ፈርዖን ከነሰረገላው ሲከተላቸው ስለነበር ሙሴም እንዴ ምንድነው ይሄ ምን ላድርጋል? እጅ ላይ ያለው ምንድነው አለ። እጅ ላይ ያለው የሆነ ጊንጥና ምናምን ዝንብ ማምጫ ብቻ እኮ አይደለም። ውሃ ወደ ደም መቀየሪያ ወይ ደግሞ የሆነ በረዶ ማውረጃ እኮ ብቻ አይደለም። ጓጉንቸር ማምጫ ብቻ አይደለም እኮ እጅ ላይ ያለው በትር። ውሃው ጋር ስትደርስም እሱ ነው። ሌላ የሚቀየር ነገር የለም። ታምራት ስታደርግበት በነበረው በትር ነው ውሃው የሚከፈለው። ታምራት ለማድረጊያ ሌላ በትር፣ ለውሃ ደግሞ እዛ ጋር ውሃውን ባህሩን የምትሻገርበት ሌላ በትር የለም። በዛው በትር ታምራት ስታደርግበት በነበረው በትር ነው ውሃው የሚከፈለው። ታምራት ለማድረጊያ ሌላ ስም፣ ለጥምቀት ሌላ ስም ይጠይቁናል። የለማ እንደሱ አይደለም ያለው። በዛው በትር ነው የኤርትራ ባህር። ስለዚህ ትክክለኛ ኤግዚት አይደለም። ትክክለኛው ኤግዚት ከግብፅ የምትወጣበት ደህና ሁን ብለህ ከግብፅ ተለያይተ ፈርዖን ከነሰራዊቱ እዛው ኤርትራ ባህር ቀርቶ
አንተ ከግብፅ የምትወጣው ትክክለኛው ቢብሊካል ኤግዚት ተአምራት ስታደርግበት በትር ውሃውን ለመምታት ስትፈቅድ ብቻ ነው። ምን ማለት ነው? ተአምራት ሲደረግበት በነበረው በኢየሱስ ስም ለመጠመቅ ፈቃደኛ እስካልሆንክ ድረስ እዛ ግብፅ ዳር ላይ እየተርመሰመስክ ነው እንጂ ያለኸው ከግብፅ አልወጣህም። አሁን መዘመር ስለቻልክ ምናምን በትሩን ይዘህ እንዲህ ምናምን በረዶ ስላወረድክ ምናምን የሆነ ነገር ጓጉንቸር ስላመስመጣ በበትሩ ከግብፅ ወጣ መስሎ ከሆነ አልወጣህም። እዛው ግብፅ ድንበር ላይ ነው ያለው። እዛው ነው ያለው። ከግብፅ የምትወጣው ተአምራት ስታደርግበት በነበረው በትር በዛው በትር ዋው እንዲመታ ስትፈቅድ ያን ጊዜ ከግብፅ ትወጣል። እግዚአብሔር የተመሰገነ ይሁን። ሌላ የለም። አሁንም ሐዋርያቶቹ እንደሱ ነው ያደረጉት። በዛው ወደ ጥምቀቱም ሲመጣ በዛው ተአምራት ሲያደርጉበት፣ ፈውስ ሲያደርጉበት፣ ሽባውን ሲተረትሩበት፣ አጋንንት ሲያወጡበት በነበረው በዛው ስም ነው ጥምቀቱም የታወጀው። ሁሉ ነገር ነው የሚደረግ ነገር ሁሉ በጌታ በኢየሱስ ስም ሲደረግ ያን ጊዜ ምን ተብሎ ምን ውስጥ ትገባለህ? ቅዱሳንና በክርስቶስ ለታመኑ ወንድሞች የሚለው ደብዳቤ ያን ነው የሚመለከት እንጂ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ስትባል እየተንዘፈዘፍክ እንዲህ። ዛሬ እኮ በጣም የሚገርማቸው ነገር እኮ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ሲባል እኮ የሚንዘፈዘፍ ሰባኪ እኮ አለ እኮ እንዲህ የሚንቀጠቀጠ። ምን ነው ሲባል ሁሉን እንዴት በኢየሱስ ስም አድርጉት ትባላላችሁ ትላላችሁ እናንተ ሐሰተኞች። አንዳንድ ነገር ነው እንጂ በኢየሱስ ስም የሚደረገው ሁሉማ በኢየሱስ ስም አይደረግም። ለምሳሌ ጥምቀት በኢየሱስ ስም አይደረግም ምናምን ብሎ ይንዘፈዘፋል። ምንድነው ሲባል ሜጀር ፕሮፌት ነኝ ይላል፣ ማይነር ፕሮፌት ነኝ ይላል፣ ምንድነኝ ይላል። ማዕት ነው ስሙ ያለው፣ ማዕት ነው ያለው። ምንድነው የሚያዘፈዝፍ እንደዚህ ሲባል እንዴት ሁሉን በጌታ በኢየሱስ ስም አድርጎ ይላሉ። እነዚህ ሐሰተኞች በጣም ሐሰተኞች ናቸው። ምን አሉ? በቃል ቢሆን ወይም በስራ የሚደረግ ነገር ሁሉ በጌታ በኢየሱስ ስም ይደረጋሉ። እንግዳው በቃል ቢሆን በስራ የሚደረግ ሁሉ በጌታ በኢየሱስ ስም አድርጉ ማለት ሐሰተኛ መሆን ማለት ከሆነ የመጀመሪያው ሐሰተኛ እንግዳው ሐዋርያ ጳውሎስ ነው። በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉ ብሎ ለማን ነው የነገራቸው? ለቅዱሳንና በክርስቶስ ለታመኑ ወንድሞች። እግዚአብሔር የተመሰገነ ይሁን። ስለዚህ አንተ ዛሬ በጌታ በኢየሱስ ክርስቶስም የተጠመቅ አንተ ዛሬ በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስ ስም ለማድረግ የፈቀድክ የወሰንክ አንቺ በጌታ በኢየሱስ ስም በቃል ቢሆን ወይም በስራ የሚደረገውን ሁሉ አንድም ነገር ሳልቀር ሁሉንም በጌታ በኢየሱስ ስም አደርጋለሁ ያልሽ እኮ ምንድነው የሆነልሽ? ምንድነው የሆነልህ? ቅዱሳን እና በክርስቶስ የታመንክ ወንድም ሆን። ቅዱሳንና በክርስቶስ የታመኑ ወንድሞች ማህበር ውስጥ ገባ። ቅዱሳንና በክርስቶስ የታመኑ ወንድሞች መካከል ገባሽ ማለት ነው እንጂ ዝም ብሎ አንድ የሆነ በኢየሱስም የተጠመቀ የሆነ ማህበር ውስጥ ቁጭ አልኩኝ ብለሽ ካሰብሽ ወይም ብለህ ካሰብክ ገና አልገባንም ማለት ነው። እግዚአብሔር የተመሰገነ ይሁን። ይሄ ነው የሆነልን። በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስ ስም የምታደርግ ቤተ ክርስቲያን ውስጥ መገኘት ማለት ምን ማለት ነው? ቅዱሳንና በክርስቶስ የታመኑ ወንድሞች ማህበር ውስጥ መገኘት ማለት ነው። እግዚአብሔር ይህንን እድል ነው ያገኘነው። ስለዚህ ማንም ተነስቶ እኔ በክርስቶስ የታመንኩ ነኝ ብል መፎከር ትችላለህ። እኔም በክርስቶስ የታመንኩ ነኝ፣ በክርስቶስ ነው የታመንኩ ነኝ ብለህ መፎከር ይቻላል። ዘመኑ ይፈቅዳል። ቲክቶኩ ይፈቅዳል፣ ፌስቡኩ ይፈቅዳል፣ ዩቱቡ ይፈቅዳል። ሁሉም ነገር እንደፈለክ እንድታወራ ስለሚፈቅድ ይፈቅዳል። መጽሐፍ ግን ቅዱሳንና
በክርስቶስ የታመኑ ወንድሞች የተባለላቸው በቃል ቢሆን ወይም በስራ የሚያደርጉትን ሁሉ ተጽፏል። ሁሉ ነው የሚለው። አንዳንድ እኮ ሲደረግ ሰማለሁ፣ አንዳንድ በማድረግ አለ። ሁሉ የሚደረግ ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ሲደረግ ነው። ቅዱሳንና በክርስቶስ በታመኑ ወንድሞች ማህበር ነው። እዛ ውስጥ ነው ያለሁት። በነ ሐዋርያው ጳውሎስ፣ በነ ጢሞቴዎስ፣ በሌሎቹም ቅዱሳንና ወንድሞች መካከል ነው። እዛ ነኝ ያለሁት ማለት የምትችለው በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስ ስም ለማድረግ ፈቃደኛ ስትሆን ነው። ዛሬ ይህንንም ብዙ ነገሮችን በጌታ በኢየሱስ ስም እያደረግ ግን በጌታ በኢየሱስ ስም ያልተጠመቅ ወይም ደግሞ በጌታ በኢየሱስ ስም የማታጠምቅ አጥማቂ ነኝ ብለህ ግን በጌታ በኢየሱስ ስም የማታጠምቅ በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስ ስም የምታደርግ አይደለም ማለት ነው። አንዳንዱን በጌታ በኢየሱስ ስም አታደርግ። በጌታ በኢየሱስ ስም የማታደርገው አንድም ነገር ካለ ሁሉ የሚባለው ፈረሰ ማለት ነው። ጥቅሱ ደግሞ በቃል ቢሆን ወይም በስራ የምታደርገውን ሁሉ ነው የሚለው እንጂ አንዳንዱን አይልም፣ ወይም 99ን አይልም። ሁሉ ነው የሚለው። እግዚአብሔር የተመሰገነ ይሁን። ለሱ ፈቃደኛ እስከምትሆን ድረስ ቅዱሳንና በክርስቶስ የታመኑ ወንድሞች በሚያምኑት ህብረት ውስጥ ነኝ ብለህ መድፈር በጭራሽ የሚቻል ነገር አይደለም። እግዚአብሔር የተመሰገነ ይሁን። ይህንን እድል እግዚአብሔር ስለሰጠን እናመሰግናለን። በክርስቶስ የታመኑ እነማን ናቸው? በክርስቶስ የታመኑ እነማን ናቸው? በሐዋርያው ጳውሎስ መልእክት መሰረት ቅዱሳንና በክርስቶስ የታመኑ ወንድሞች የተባሉት በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በጌታ በኢየሱስ የሚያደርጉ ናቸው። ስለዚህ ይህንን ነገር አለመፍቀድ ማለት ዝም ብሎ የሆነ የቤተ እምነት ጉዳይ እየተደረገ የሚቀለድ ቀልድ አለ። የሆነ የቤተ እምነት ጉዳይ፣ የሆነ የግለሰቦች ጉዳይ፣ አሁንማ የሆነ የፎቶግራፊ የቪዲዮ የሆነ የጨዋታ አይደለም። በቃል ይህንን ሴጣን ነገሩን ብዥ ሊያደርግባችሁ ከዋናው ነገር አይናችንን እንድናነሳ ሊያደርግ ነው። የዝም ብሎ ተራ ነገር ውስጥ የሚያስገባ ኖ ይሄ ተራ ጉዳይ አይደለም። የዝም ብሎ የሃይማኖት ክርክር ምናምን ጉዳይ አይደለም። እግዚአብሔር በክርስቶስ የታመኑ ወንድሞች እዛ በተባሉት ውስጥ የመገኘትና ያለመገኘት ጉዳይ። እግዚአብሔር የተመሰገነ ይሁን። ይህንን እድል ያገኛችሁ እግዚአብሔር ረድቷቸዋል፣ ደስ ይበላችሁ። ይህን እድል ያላገኛችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም እንዳታደርጉ የተለያየ ቴክኒክና ታክቲክ እየተጠቀሙ አንዳንድ ነገር ብቻ በኢየሱስ ክርስቶስ ስም እንድታደርጉ፣ ሌላው ነገር ደግሞ በሌላ ስም እንድታደርጉ የዛ አይነት አግባብ ውስጥ ያስገቧችሁ ሰዎች ካላችሁ ትልቅ አደጋ ውስጥ ነው ያላችሁት። በክርስቶስ የመታመናችን ቅዱሳንና በክርስቶስ የታመኑ ወንድሞች ህብረት ውስጥ የመገኘታችንና ያለመገኘት ጉዳይ ጥያቄ ውስጥ ስላለ ራሳችሁን እንድትጠይቁ እና ወደ ማስተዋል እንድትመጡ በቃል ቢሆን ወይም በስራ የሚደረገውን ነገር ሁሉ በጌታ በኢየሱስ ስም የምታደርግ ቤተክርስቲያን አካባቢያችሁ ላይ ፈልጋችሁ ህይወታችሁን በጊዜ እንድታስተካክሉ ይህንን ነገር ላሳስባችሁ በጣም በፍቅርና በአክብሮት ላሳስባችሁ ፈልጋለሁ። እግዚአብሔር የተመሰገነ ይሁን። ይህንን ካልኩ በኋላ እናንተ ግን በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስ ስም በምታደርግ ቤተክርስቲያን ውስጥ ያላችሁ ደግሞ ይህን እድል እግዚአብሔር ሲሰጣችሁ ዝም ብሎ በጌታ በኢየሱስ ስም ተጠምቄያለሁ ወይ በኢየሱስ ስም ተፈውሻለሁ ብቻ ብላችሁ የምታስቡት ሳይሆን ይሄ ማለት እግዚአብሔር ይመስገን ቅዱሳንና በክርስቶስ የታመኑ ወንድሞች ማህበር ውስጥ መገኘት ስለሆነ ትልቅ እድል መሆኑን አውቀን እግዚአብሔርን እንድናከብር፣ እግዚአብሔርን እንድናመሰግን፣ ከፍ እንድናደርገው በዚሁ አጋጣሚ እናንተንም አበረታታችኋለሁ። እግዚአብሔር የተመሰገነ ይሁን። ጠላቴን አሳዶ በትምክህት የሚጥለው ጌታ ኢየሱስ ስም ከስሞች በላይ ነው። እኔም በነፃነት የምመላለሰው ባገኘሁት
በስምህ ኃይል የተፈታሁበት ታላቅ ስምህ የዳንኩበት ስምህ ኢየሱስ